አህመድ ግራኝ ጊዜ የኢትዮጵያ ክርስቲያን ምን ያህል እንደሆነ ታውቃላችሁ? እስቲ ኮመንት ላይ ጻፉ። አህመድ ግራኝ እንትን ባለ ሰዓት ኢትዮጵያ ክርስቲያን ስንት ነበረ? ኮመንት ላይ ጻፉ እስቲ። ስንት ፐርሰንት ነበረ? ከመቶ ምን ያህል ሆኖ ነበረ? እንዴት ነው እስቲ ጦርነቱን ያሸነፉትና እሱ ለማስለም በሄደበት ሰዓት ላይ የኢትዮጵያ ክርስቲያን እንዴት ነበር ያኔ? ንገሩኝ እስኪ። 95% የኢትዮጵያ ክርስቲያን ምን ያህል ነበረ? ክርስቲያኑ ምን ያህል ነበር? የክርስቲያኑን ፐርሰንት ነው የምጽፉት። 99 90 80 85 99 75 1% አንድ አለ፣ 30% 45 አንድ አለ፣ 99 80 55 አንድ አለ፣ 40 አንድ አለ፣ አንድ አለ፣ 60 አለ፣ እስካሁን ድረስ ያገኘ የለም። በኢየሱስ ምንም ያውቅ የለም ማለት ነው ታሪኩን። ህዝቡ 20% አለ፣ 99.9 10%፣ 15%፣ 49፣ 20፣ 15 ምንም አታውቁም ማለት ነው። ኦልሞስት 1% ነበር። 1% ዘወል ኤክስ ናችሁ። አንድ ሰው ነው አንድ እያለ እየጻፈ ያለው እንዳለ ጨርሰዋቸው ነበር። ክርስቲያኑ ወደ 1% አለ እንዳለ አስልመውቶ ነበረ። ይህን ታሪክ አታውቁም ማለት ነው። ዘሆል ነው ያሰለማቸው። አይ ቲንክ በኢትዮጵያ ሊቃውንት ዘንድ ያለው 95% አካባቢ አስልመዋል ነው የኢትዮጵያ ታሪክ የሚናገረው። እንደዛ አካባቢ መሰለኝ 95 ወይም 96 አካባቢ፣ ከዛ በላይ አስልመዋል የሚል በኢትዮጵያ ሊቃውንቶች እንትን ያለው ማለት ነው ታሪክ ያለው። የውጭ የአረቦቹ ደግሞ በጣት የሚቆጠሩ ነው የሚለው። በጣት የሚቆጠሩ ያህል ነው የቀሩት። ሺህ 1% ምናምን አካባቢ ማለት ኦን አቨሬጅ ታውቃላችሁ። ከዛ ነው የተነሳ ነው። ከዛ ተነስተን ነው እዚህ የደረስነው። ከ1% ዜሮ ገብተህ ማለት ነው ተመተህ ኦልሞስት በእኛው እንዘላልነት ማለት ነው። በአባቶች እንዝላልነት በጊዜው በነበሩ በአመራሮች ከ96% በላይ የኢትዮጵያው ታሪክ እንደዛ ነው የሚለው። ከ96% በላይ ሙሉ ለሙሉ አሰልሟል። የውጮቹ ታሪክ በጣት የሚቆጠሩ ያህል ሲቀሩ ሙሉ ለሙሉ ሰልመዋል ነው የሚለው። በዛ ውስጥ ግን እግዚአብሔር ሰርቶ ታሪክ ቀይሮ ኢትዮጵያ እንደ ሌሎች ሀገራት የሙስሊም ሀገር ሆና በሸሪያ ከመተዳደር ይልቅ ክርስትና እንደረትን ነፍተህ የክርስቲያን ሀገር እንድትል በቃኸው። ኦልሞስት ማክሲመም የ3% ቀርቶ ከዛ ተነስተን ነው እዚህ መጣ ነው። ኢየሱስ ክርስቶስ ይበላል ይጠጣል አይደለም እንዴ? ይሸናል ይደክማል። ይሸናል የሚል ማስረጃ እናንጣልኝ። ኢየሱስ ክርስቶስ እንደኔውና ያንተ ሰው እኮ ነው። ማስረጃ አንጣ። ይሸናል ምን አምጣ ማስረጃ አንጣ። በስምንተኛው ቀን አልተገረዘም? ማስረጃ አንጣ። ይሸናል የሚል እየነገርኩ እኮ ነው። በስምንተኛው ቀን አልተገረዘም። ለምን ነው ሽፍት የምታደርገው? እሺ ሽፍት አይደለም እየነገርኩ እኮ። አሁን ደግሞ ወርስ ስላርግብህ አላህ እጅግር ባት ፊት አይን የማንም አይመስላለሁ አይደለ? አለው ጭንቅላት አለው። ኧረ እባክህ ይኸውልህ የማይመስሉትን ጥያቄ ለምን ትጠይቃለህ? ለምንድን ነው የማይመስለው እንዴ? እጅ ካለው እግር ካለው ባት ካለው ጣት ካለው ፊት ካለው አይን ካለው ጭንቅላት አለው የለውም? ውፈይ ይቅርታ እስቲ ለማናገሪ እሺ እሱን አናግረው። ቆይ ራስህን ነው ማናገርህ። አናግረኝ ችግር የለም። ጭንቅላት አለ የለውም? አላህ ነገርኩ። ይኸውልህ አሳጥሬ ከነገርኩ አላህ ጭንቅላት አለ የለውም? ምንም የጠራ ነው አልኩ እኮ። ጭንቅላት አለ የለውም? የጠየቁን ብቻ መልስ እንዴ። ጭንቅላት አለው የለውም? ምን ማለት ነው?
እጅ አለው አይደለ? እጅ አለው እግር አለው። እኛን የማይመስል ነው እኮ እናንተን የማይመስል ችግር የለውም። እናንተን የማይመስል እጅና እግር፣ ባትና ፊት፣ አይንና እጆች፣ ጣቶች አሉት። ጭንቅላትስ አንተን የማይመስል አለ የለውም? ጭንቅላትስ አውዝ ቢላህ ምን ሸጣረጂ። ይሄ እኮ የማይመስል ጥያቄ ነው ይጠይቃለሁ። አይ ፓኒክ እያደረክ ነው። አይ ነው ብልት አለ የለውም? ብልት አለው የለውም? እኛን አይመስልህም ብያለሁ እኮ አገር ያህል ትልቅ የግብዳ ብልት ወይንም ሊሆን ይችላል፣ ወይንም ደግሞ ወንዝም ያህል ስንጥቅ ያለው የሴት ብልት ሊሆን ይችላል። ሁለቱንም ደግሞ የደረበ ሊሆን ይችላል፣ ወይንም ደግሞ ስልብ ሊሆን ይችላል። ማንንም አይመስል እና ወንድ ነው ፈጣሪ ወንድ ነው እናንተ ብላችሁ የምታምኑት እኮ ኢየሱስ እኮ ብልቱ ማንንም አይመስል ነው ያለው። እኛ ከዚህ ጥራቻ ይገባዋል ፈጣሪያችን ማለት ነው። አለው የለውም? ልንገርህ አለው የለውም? አለው የለውም? እኔ ይሄኛው እንደዚህ አይነት ጥያቄ አትጠይቀኝ። ለምን ነው የማልጠይቅህ? አምላክህን እጅ አለው እግር አለው ባት አለው ፊት አለው። ብልቱ የማንንም አይመስል ምን ክትልቀቱ ነው ማንንም አይመስለው ወይን ማነሱ ነው የማንንም አይመስለው ምንድነው እሱ? እኔስ አየህ እኔ ልጠይቀው አንዴ ትጠይቃለህ። ለዚህ ነው አትባልግ ወደፊቱ ክርስቶስ በስጋ የመጣ አምላክ ነው። በስጋ እንደመገለጡ መጠን የሰው ልጅ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 40 ላይ የሰው ልጅ ራሱን ይላል። የሰው ልጅ እየበላ እየጠጣ መጣ ብሎም ራሱም ተናግሮታል። ምክንያቱም በስጋ መገለጡን ለመጠቆም እየበላ እየጠጣ መጣ። ባይዘ ክርስቶስን በስጋ መምጣቱን አለማመን በራሱ ከሃዲነት ነው። በስጋ መጣ ብለህ ሰው አይደለም ማለት በራሱ ከክርስትና የሚያስወጣ አስተምሮ ነው። ምክንያቱም እርሱ ዞት የመጣው ምድራዊ ስጋ አይደለም ብለው የሚያምኑ ስላሉ ማለት ነው። የነሳው ከማርያም አይደለም ብለው የሚያምኑ ስላሉ ክርስቶስ የሰው ልጅ አይባልም ብለው የሚያምን ካለ ከክርስትና ይወጣል። ሰው አይባልም ካለ ከክርስትና ይወጣል። ከክርስትና ወላ ይወጣል ማለት ነው። ያ ምክንያቱም እሱ ራሱን ምን ብሏልና የሰው ልጅ ብሎ ጠርቷልና እርሱ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን ታዘዘ ተብሎ ተነግሮለታልና ስለዚህ ክርስቶስ ወንድሞቹን ሊመስል እኛም መሰለ በስጋ ተብሎ የተነገረለት ኤፌሶን ምዕራፍ 2 ቁጥር 5-7 ዕብራውያን ምዕራፍ 2 ቁጥር 15-16 በስጋ የተካፈለው ወንድሞቼ የሚያለን የአብርሃምን ዘር ያዘ እንጂ የመላእክትን ዘር አልያዘም። ስለዚህ የእኛን ዘር ነው የያዘው። በስጋ የተገለጠው እርሱ አምላክ ነው። እሱ በስጋ የተገለጠው የሰው ልጅ ነው። ሰው ልጅ ተብሎ ይጠራል። በስጋ የተገለጠው ቃል ማለት ነው። ስለዚህ ለክርስቶስ እነኚህ የሰው ልጅ የሚለው ይነገሩለታል። እንደኛ የባሪያውን መልክ ያዘ ተብሎ ስለተባለ ማለት ነው። ነገር ግን እሱ ፍጹም አምላክ መሆኑን ደግሞ መዘንጋት የለብንም። ስለዚህ ይሄ መቆሸሽ ምናምን ነገሮች በእኛ አይነገሩም። ሳዳ የመጸዳዳት ምናምን እንደዚህ ከተበላ በኋላ እንደዚህ እንኳን ለእኛ ሳዳም ሜቢ ታሪኩን በደንብ አታውቅ ይሆናል እንጂ ለእናንተም ገነት ስገቡ እንኳን በልታችሁ መጸዳዳት ምናምን ካካ ማለት ምናምን እንደዚህ የለም ብላችሁ የምታምኑት። በእኛ ደግሞ ምን ይታመናል መሰለ ሳዳ እነኚህ የመጡት የሰው ልጅ ከውድቀት በኋላ የመጡ ናቸው እነኚህ ብለን ነው የምናምነው። በኃጢአት ምክንያት የመጡ ናቸው። ጸጋ ከመጉደል የተነሳ የመጡ ናቸው ብለን ነው የምናምነው። እንኳን ለክርስቶስ ለማርያምም አይነገርም። አንዳንድ በቤተክርስቲያናችን ደግሞ አሉ አባቶች ስቲል አሉ አይነገርላቸውም። አይ ቲንክ ኦኬ ለጊዜው ልቆጠር ስማቸውን ከመጥራት ግን በአባቶች ቅዱሳን አባቶችም እንደዚህ ማይነገርላቸው አሉ። ከሰውነታቸው ቆሻሻ ይወጣል ምናምን ተብሎ ማይነገርላቸው የሌለባቸው ንጹህ የሆኑ አሉ ማለት ነው። ያም የሆነው ምንድነው? ይሄ ከሰውነት ቆሻሻ መውጣት በራሱ ተገነት ከወጡ በኋላ የመጣ ስለሆነ ማለት ነው። የኃጢአት ውጤቶች ናቸው እነኛ እንጂ እነኛ ማርያም ለምሳሌ ጸጋዋ ከፍ ያለ ቅድስት ንጽሕት ነች። ንጽሕት ነው የምንላት አይደለ? ስለዚህ ምንም አይነት እድፍ ጉድፍ የለባትም። በሴቶች ላይ ያለው ልምድም የለባትም።
በምጥና በጭንቅ እንደዚህ ቢበንትን ፔሪድ በማየት ምናምን እንደዛ አይነገርላትም። ምንም አይነት እንትን የለባትም እሷ። ልጇ ደግሞ ጸጋን የሚሰጥ እሱማ እንዴት! ስለዚህ አንድ ፀሐይ የሆነ ቆሻሻ ላይ ብታርፍ ፀሐይ በቆሻሻው ትቆሻለች እንዴ? ብርሃን ቆሻሻ ላይ ቢያርፍ ብርሃኑ ይቆሻል? ክርስቶስ ብርሃን ነው፣ የዓለም ብርሃን። እኔ የዓለም ብርሃን ነኝ ይላል። የዓለም ብርሃን ነኝ። እሱ የዓለም ብርሃን ነው። ያ የዓለም ብርሃን ፀሐይ የሆነው ፀሐይን ወለደችልን ይባላል። እሱ ፀሐይ ነው። እሱ ብርሃን ነው። እሱ ምንም ሊያቆሸው አይችልም። በዚህ መቆሸሽ የሚነገረውም ከኛ አንጻር ነው። ቆሻሻነት የሚነገረው ከኛ አንጻር ነው። ሳዳ ቆሻሻ ተብሎ ራሱ የሚነገረው ለፈጣሪ ምንም አይደለም፣ ለእኛ ነው የሚነገረው። ለእኛ ለምንድን ነው የሚነገረው ካልከኝ ከገነት ስለወጣን መታመም አለ። ያ መታመም የመጣው ደግሞ ከባክቴሪያ አንጻር ነው። ማትታመም ቢሆን ቆሻሻ አይነገርልህም ነበረ። ባክቴሪያዎች ናቸው አለ። የሆነ ምግብን ለምሳሌ እንትን ሲያደርጉት ሲበርዙት እንዲሸት ያደርጉታል። የሆነ ስጋ ገዝተህ ብታስቀምጥ እነኛ ባክቴሪያዎች እንዲበሰብስ ያደርጉታል። ሜይ ቢ ይህንን ታሪክ የምታውቅ ከሆነ ስጋ መበስበስ የመጣው መግማት የመጣው በአይሁዶችና በአይሁዶች ምክንያት ነው ይላል የእናንተ ሐዲስ። ነብያችሁ ስጋ መሽተት መግማት የመጣው በአይሁዶች ምክንያት ነው ይላል። ሚንስ ከዘር ጋር በተያዘ ባል ደግሞ ሚስቶች ሁሉ ባሎቻቸው የማያመሰግኑት በሔዋን ምክንያት ነው ይላል። ስለዚህ መግማቱ ስጋው ራሱ የመጣው ከገነት እነኛ በመባረራቸው ኃጢአት በመስራታቸው ነው ብሎ የሚያስቀምጠው እነኚህ ባክቴሪያዎች ህመም ስለሚያመጡብን ነው። ለእኛ ሽታ መቆሸሽ ምናምን የሚነገረው ለእኛ ነው። ለፈጣሪ ፍጡር ምንም ሊያቆሽሸው አይችልም። አንተ ብቆሽሽ በሳሙና ታጥበህ ልብስ ሊጸዳ ይችላል። ፈጣሪን ምንም ነገር ሊይዘው አይችልም። ምክንያቱም እሱ ፊዚካል ቦዲ ስላልሆነ የሆነ ነገር ሄዶ የሚመረግበት አይደለም፣ የሚቆሽሽ አይደለም። ብርሃን እንደዚህ ታያለ። ብርሃን ላይ እንደዚህ ቆሻሻ ወረህ መለጠፍ ትችላለህ እንዴ? ብርሃን ነው። እኔ ፊቴ ብርሃን አለ። ብርሃንን ልታቆሽሸው ትችላለህ? አምላክ ብርሃን ነው። ከብርሃንም በላይ ረቂቅ የሆነ ብርሃን ነው። ብርሃናትን ያስገኘ ብርሃን ነው። እሱ የብርሃናት ሁሉ ምንጭ እሱ ብርሃን ነው። ብርሃንን እንኳን ማቆሸሽ የተፈጠረውን ካልቻልክ ፈጣሪን እንዴት ያቆሽሸዋል ብለህ ታስበዋለህ? እሱ ምንም በምንም ሊቆሽሽ አይችልም። ይሄ እኛ አስተምሮ ነው። የእናንተ ፊዚካል ቦዲ ስላደረጋችሁት ነው። ኮንሰፕታችሁ ፊዚካል ቦዲ ያለው ነገር ስለሆነ የሚያቆሽሸው እንደዛ ነገር የምታስቡ ስላለ ነው። ሜይ ቢ ከዛ ጋር ካያያዝከው ሱረቱ ሂጅር ላይ 26ኛው አያ ላይ ሱረቱ ሂጅር ላይ 33ኛው አያ ላይ አላህ አደምን ከሚገማ ጭቃ በሁለት እጆቹ ነው የሰራው። ጠፍጥፎ አብክቶ ነው የሰራው። ስለዚህ የቆሻሻነት የምታስቡ ከሆነ ፈጣሪ ይቆሽሻል ብላችሁ የምታስቡ ከሆነ አላህ አደምን በሁለት እጆቹ ከሚገማ ጭቃ ከሰራው እጁን ታጥቧል አልታጠበም ወደሚል ጥያቄ እንገባለን ማለት ነው። የሚያቆሽሸው ነገር ካለ አላህ። እኛ ጋር ግን ምንም ፈጣሪን ምንም ነገር ሊያቆሽሸው የሚችል የለም። ትዳሬን በትነዋል ደስ ይበል ለማለት ነው። አዎ ትዳሬን በትነዋል ደስ ይበል። አላህ ግን የእጅ ይሰጣል። እኔ እንግዲህ ጀስ ኦፎይን በዛን ላድንቅ ብዬ ነው የመጣው። ለምን መሰለ እኔ በጣም የሚያስተምሩኝ የነበሩ ኡስታዞች በዚህ ሰዓት ሃይ ባይ ማለት እምቢ አሉኝ። ተከራከሩ ምናምን ስላቸው እምቢ አሉኝ እና ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዴ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላቸው ምንም ሊሰሙኝ አልቻሉምና ጀስ አፕሪሼት ለማድረግ ነውና ያው ትዳሬን በትነዋል ደስ ይበል ለማለት ነው። አዎ ትዳሬን በትነዋል ኦፍኮርስ ደስ ይበል። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። ሶሪ በጣም ሶሪ። እንዲያውም ብትችል በአላህ እኔ ይህን ነገር አቋርጥ። አንተ ከፈለክ ክርስትና ነው የምታምነው፣ ክርስትናንን አስተምር። ቁርአንን እስልምናን ተወን።
ሶሪ በጣም ግን ፕሊዝ አንዳንድ ሶሪ በጣም እንደዚህ አፕን በማድረጉ አዝናለሁ አሳድ በእኔ ምክንያት እንደዚህ ትዳር ከተበተነ በጣም ሶሪ አዝናለሁ። ግን እውነት ለመናገር እስልምናና ክርስትና አብረው መኖር ይችላሉ። በፍቅር በሰላም መኖር ይችላሉ። በትዳር ሳይሆን በትዳር ግን አብረው መኖር አይችሉም። አንተ ይፈቀድልሃል፣ ሱራ 5:6 አካባቢ ላይ አንተ ይፈቀድልሃል። ለእሷ ግን ቀጥታ ከክርስትና ያስወጣታል። ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 አካባቢ ጀምሮ የነገረን የሚወደን ቢኖር ራሱን እንኳን ይካድ ነው የሚለው አይደለም። ቤተሰቡን ራሱን እንኳን ይካድ፣ መስቀሉን ተሸክሞ ይከተለኝ። ምንም መከራ ቢመጣበት ሚስት፣ ልጅ፣ እናት፣ አባት ወዘተ ሁሉን ትቶ ክርስቶስን እንዲከተሉ መጽሐፍ ቅዱስ ያዛል። ስለዚህ ግዴታዋ ነው። እሷ ህይወትን መምረጥ ግዴታዋ ስለሆነ ነው። ምድራዊ ደስታ፣ ትዳር፣ ከማይመስል ጋር ህብረት በብሉይ ኪዳን አጥብቆ ከሚቃወማቸው እስራኤሎች ዘሞቱ ከሚላቸው አንዱ ከሌሎች ጣዖት አምላኪዎች ጋር እንደዚህ ወይም ደግሞ ከጎረቤት እንትኖች ጋር የቃል ኪዳኑ ህዝቦች ከነኛ ጋር ሲጋቡ እግዚአብሔር መዓት ያመጣባቸው ይቀጣቸው ነበረ። በአዲስ ኪዳን ደግሞ አይ ቲንክ ሁለተኛ ቆሮንቶስ ላይ ምዕራፍ 6 አካባቢ ላይ ቁጥር 13 14 እንደዚህ ብርሃን ከጨለማ ምንም ህብረት እንደሌለው፣ ሚያምን ከማያምን ጋር ምንም ህብረት እንደሌለው፣ ምንም መጋጠም እንደሌለው ይናገራል። በብሉይ ኪዳን ግን በጣም ስትሪክት ነው። ይሄ በጣም ስትሪክት ነው። ስለዚህ ግዴታዋ ስለሆነ ነው። እሷ ጸሎት አድርግላለሁ ሜይ ቢ ታርቃችሁ ሳትለያዩ በሰላም እንድኖሩ which is አንተ ወደ ክርስትናው መተህ ማለት ነው።